የኢትዮጵያ ነገር ኳስ አይደለም በደቂቃዎች ውስጥ ለሰዓታት ለቀናት እንኳን የእውነት ለሚያስብ ሰው የእውነት የኢትዮጵያ ነገር ኳስ መፍትሄ ለመፈለግ ለሚሄድ ሰው በጣም ከባድ ይመስለኛል። ክለቦቹ ዱቄት፣ ፌዴሬሽኑም ዱቄት፣ ብሔራዊ ቡድኑ ዱቄት፣ ብዙ ነገር ሆኖ ይህን አምኖ ለመፍትሄ ከመስራት ይልቅ እንደገና ግግም ማለት ወስደው ብሔራዊ ቡድኑ አሜሪካ ድረስ ከሆኑ ከህፃናት ጋር ማንም ማያውቀው ክለቡ ራሱ አያውቃቸው ስማቸውን እንኳን አልጻፈም። አካዳሚ ከነሱ ጋር አጫውተው ጭራሽ እንድናመሰግናቸው ይፈልጋሉ። ተቆጡን እኮ ማርያምን ተቆጡን። እንዴት አታደንቁንም ብለው ከዛ ደግሞ ምን አሉ? ሜሲም እኮ 2 ወር ተጫውቷል። ሌላ ቀሌ ተመልከት። በቃ ምናምን በሶ ሶሪ ብትል ምን ችግር አለ? ሌላ በቅቤ ውሸት ላይ ሌላ ውሸት ከመደራረብ የት ነው እኛ አናውቅም እንዴ? የት ነው የተጫወተው? የት ነው 2 ወር ሲጫወት ያየው? ደግሞ ሜሲ ነው አሜሪካ 2ኛ ዲቪዥን የሚጫወተው? እንዴ በሌላ ተጫዋች እንኳን አያስረዱንም። እንዴ ከተታም ቢሆን በሌላ ተጫዋች ያከትልንም። አንዱ እኮ ባምባ ሰሪ ነው ነገር ያለው ባምባ እዛ ምንድነው አሜሪካ ውስጥ ዲኤምቪ ነው ምናምን የሚሉት ኤሪያ አለ። ዴንቨር፣ ሚኒሶታ እና ቨርጂኒያ መሰለኝ ይሄድ ያውቀዋል። እዛ የታወቀ ባምባ ሰሪ ነው። ደግሞ መረጃ የሰጠኝ ሰው ቤት መጥቶ ሰርቶልኝ ያውቃል። አንደኛው ተጫዋች አዎ። እዛ ደግሞ እነ ታንዛኒያ ከነ ክሮኤሺያ ይጫወታሉ። የፊፋን ካላንደር ከነ ቡልጋሪያ ይጫወታሉ። ግን የሚገርም ከነ ቡልጋሪያ ተጫወተው ፌዴሬሽኑ ካላጨበጨባችሁልኝ አይደል። የኞቹ ግን ከዚህ ከምናምን ጋር ተጫወተው ኢላ ተአምር ብዙ ተጫዋች ተሰማል። በወር 200 ሺህ ይከፈለዋል። 9 ሚሊዮን ተከፍለው ምናምን ነው ተጋብለ ስንደረሰ በዚህ ታምናለህ? አሁንም ሙሉ ለሙሉ አይደርሰውም ብለህ እንደ ፍሬንዶች የሉም ተጫዋቾች ምናምን አሉ። ግን በቃ ጠይቃቸው ይነግሩሃል ምን እንደወሰደ ምናምን። ችግሩ ያው ስለሚፈሩ ሚዲያ ላይ ያወጡ ይረዳቸዋል። ከሲስተም ነው የሚያስወጧቸው ብራዘር። አመራሮቹ ምናምን እዛ በፖለቲካ ስብሰባም ሲናውዙ ብለው ኳሱ ትዝ የሚላቸው ዝውውር መስኮት ሲከፍት እና አሰልጣኙ ውጤት ካላመጣ የሚባረርበት ስብሰባ ላይ ይመጣል። የምሬ ነው ስለሆነ ከዛ ውጪ የሚገኙት መቼ ነው? ዝውውር ጊዜ። እሱም ዝውውር ጥር ላይ ምናምን አይገኙም። ይሄ ጥሩ የበጋው ዝውውር ላይ ብዙ ያኔ ገንዘብ አልቋላ ምን ያደርጋል? ክረምቱ ላይ ነው የሚመጡት። እንደ ኤርሚያስ ስልጣን የለኝም ቢኖረኝ አንድ ቀን አያድሯት አንዳቸው ለምን ሀገራት ታግደ ቀልዴን አይደል? ፊፋ የፈለገ ያግድ እንመለሳለን። ችግር ማስተካከል እንደነ እንግሊዝ እና እንመለሳለን። ችግር ሁሉም ቢቻ የፕሪሚየር ሊጉ የከፍተኛ ሊጉ አመራር የተባለ ጥሩ ወጥቶ ስለዚህ የመንግስት ባለስልጣን ከንቲባ ምናምን በቃ እነሱ ወደዚህ ወደ ፖለቲካቸው ሄዶ ኳሱ ፌዴሬሽኑ ላይ እንደዚህ ወራራቸው እንኳን ፖለቲካ ነው የሚመስለው። ኳስ አይመስልም። ነው ኳስኛ ቃል እኮ አለ። ኳስ ቃል አለ። ደሱ ላር ነው ጥላሸት ቀቢዎች ሆነ ይሏል። አሁን እግር ኳስ ያስተዳድርክ እንደዚህ አይነት ቃል መጠቀም ተገቢ